በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን ሁላችሁ እንደምን ቆያችሁ? አሁን የምንገኘው በአንጎለላ ጽርሐ አርያም ሰሚት ኪዳነ ምሕረት ጥንታዊና ታሪካዊ ቦታ እንገኛለን። ይህ ቅዱስ ስፍራ ብዙ ስውራን አባቶች ያሉበት ቦታ ነው። ታላቅ ስፍራ ነው። በዚህ ስፍራ እንገኛለን። ብዙ የምንላችሁ ስራዊ ጾም የምንላችሁ አንዳንድ ነገር ይኖረናል። ከዚያ ቀድሞ ግን አንድ እንግዳ ባጠገባችን ይገኛሉ። እነሱን ጋብዝላቸውና ፕሮግራማችንን እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መጋቢ ሰናያት መምህር ኃይለማርያም ማለደ እባላለሁኝ። የአንጎለላ ጽርሐ አርያም ሰሚት ኪዳነ ምሕረት ታሪካዊ ቦታ የገዳሙ አስተዳዳሪ ነኝ። መልካም መምህራችን፣ ጥንታዊ ገዳም እንደሆነች እናውቃለን። የታሪኳም ዳራ ይናገራል። ግን ትናንትና ዛሬ የሚል ታሪክ አላት። ትናንትና በጉም ተሸፍና ትኖር ነበር። እንዲህ የሕዝብ መናኸሪያ፣ እንዲህ የፈውስ መናኸሪያ አልነበረችም። እርስዎ ወደዚህ ከመጡ በኋላ ይህ ሁሉ ስራ ተሰርቷል። ይችም ገዳም ከሀገር ውስጥም ከሀገር ውጭም የላቀ ዝና አላት። ብዙ ህዝበ ክርስቲያን ሰሚነሽ ሰሚነሽ እያለ ይጠራታል። የቻሉ ይመጣሉ፣ ያልቻሉም በጸሎት አስቡን እያሉ ወደሷ ይጮሃሉና እዚህ መጥተው ይሄን ለማልማት አብነት የሆኑት ወይም በአሁኑ አማርኛ ሞዴል የሆኑት ማናል? ይህንስ ገዳም ለማሳደግ ምን ያክል መስዋዕት ከፍለዋል? እሺ መምሪ፣ በጣም አመሰግናለሁ። አሁን ያለንበት ስፍራ ያው ቅድም እንዳሉት በታሪካዊ ቦታ በነገስታቱ ስፍራ በጣም ብዙ ቦታ እዚህ ቦታ ላይ ብዙ አባቶቻችን በአገልግሎት የተጠመዱበት ነገር አለ። ከዛ በፊት ግን ገዳሟ እንዲህ ለመሆኗ የእግዚአብሔር እጅ አለበት፣ የእመቤታችን የድንግል ማርያም እጅ አለበትና መቼም በሰው የሁሉ ገዳም በሰው ኃይል ስለማይሰራ ነው። ቀደም ሲል የዛሬ ከ10 ዓመት በፊት በዚህ አካባቢ ላይ ታሪኳ ተቀብሮ ካህናት እየፈለሱ ቅዳሴ እስከምታጎል ደረጃ ቅዳሴም ኪዳንም የማይደርስበት አጋጣሚ ነበርና ምክንያቱም ያን ያክል ገቢም ስላልነበረ ገዳሟም የሚያስተዋውቃት ሰው ስለሌለ ለብዙ ዘመናት ይህን የመሰለ ታሪክ ይህን የመሰለ ድህነት ለዘመናት ተቀብሮ ሰው ሳያየው ሰው ሳይጎበኘው ስለቀረ እግዚአብሔር ፈቃዱ ስለሆነ ለብዙ ዓመት በኩክየለሽ ማርያም ገዳም ነበረን የምኖረው። አባቶቼ ፈቅደውልኝ እግዚአብሔር ፈቅዶልኝ ወደዚህ አካባቢ ስመጣ ምንም አይነት ሰው አልነበረም፣ ካህናትም አልነበሩም። ጥቂት በጣት የሚቆጠሩ 12 ካህናት ነበሩ። እንደዚህ ያለ ልማትም መብራትም መንገድም አልነበራትም ገዳሟና የመጀመሪያው አባቶቻችን በዋሻ ውስጥ ጸሎት እንዲይዙ አደረግን። ማህበረ ካህናቱ ገበሬውን ልክ ትላንትና እንዳየነው ገበሬውም ተሰበሰበ፣ ጸሎት ተደረገ በስፍራው ላይ። እንደ እግዚአብሔር ከፈቀደ ገዳሟ ህዝብ ማወቅ አለበት፣ ወደዚህ ቦታ መጥቶ ሰው መዳን አለበት በሚል አባቶችም እመቤታችንን በሱባኤ ጠየቋት። እግዚአብሔር ፈቀደ። ለዚህ ቦታ ላይ ትልቁ ነገር እግዚአብሔር ባይፈቅድ በጣም ብዙ ፈተና ብዙ ዋጋ የተከፈለበት ቦታ ነው ገዳሙን ለማስተዋወቅ። አሁን ላይ ደርሰን ስናይ ሰዎች ጉዞ በማዘጋጀት ቅስቀሳ በማድረግ በተለያዩ ሚዲያዎች ለምዕመናን በመንገድ ሰዎች ወደዚህ ቦታ በመምጣት ዛሬ ላይ ሆነን ስናይ ከሰሜን ሸዋ ከ2800 አካባቢ ገዳማትና አድባራት የመጀመሪያይቱ ገዳም በልማትም በህዝብ ፍሰትም በምንም ሞዴል ሆና በየዓመቱ ዋንጫም የተለያየም ጭምር እየተሸለም እንገኛለን። አሁን ምንድነው ለዚህ ማለንትኑ ህዝቡ ያለ ስስት በመስጠቱ ነው። አሁን እዚህ ላይ ለማስናለማ ገዳሙ እቅድ ያቅዳል። ምናልባት ንድፍ ልንነድፍ እንችላለን እንጂ ጉልበቱ የጸበልተኛ የሁሉ ህንፃ የሁሉ ነገር ስናይ ምዕመናን ከውጭም ከተለያየ ስፍራም ገንዘባቸውን ያለ መጠራጠር በገዳማችን በመላክ ወደ ስፍራው በመምጣት አውደ ምሕረት ላይ እንደው ያለ መሰልቸት ህዝብን በመጠየቅ ህዝቡም ደስ ብሎ በመስጠቱ ይሁሉ ልማት ይሁሉ አገልግሎት ገዳማችን ላይ እየተገለገለ ይገኛል። ከዛ በተጨማሪ ጸሎቱ የሚገርም ጸሎት 24 ሰዓት ኪዳን 24 ሰዓት ጸሎት ከ200 በላይ አገልጋይ ያሉበት ቦታ ያን የፈለሱ ሰዎች ወደ ቦታቸው በመመለስ ከታች ደግሞ አርሶ አደሩ ልጁን በማስተማር በጣም በቂ ዲያቆን በቂ መርጌታ በቂ አገልጋይ በዋሻ ውስጥም ብዙ ካህናት በቦታው ላይ ስላሉ ግማሹ በዋሻ ጸሎት ይጸልያሉ፣ ግማሹ በቤተ መቅደስ። በተለይ እሁድና ቅዳሜ የምናየው አንድ መርሃ ግብር አለና
ምዕመናን ቀደም ሲል የነበረ ታሪክ ነው። ያው ህዝብ ባለመምጣቱ ገቢ ባለመኖሩ ካህናት በቦታው ባለመቀመጣቸው ትላንትና የነበረው ታሪክ ለጊዜው ተቋርጦ ስለነበረ በእግዚአብሔር ፈቃድ በድንግል ማርያም ፈቃድ ያ የተቋረጠው ነገር ቀጥሎ አሁን በየሳምንቱ መስቀል መታሸት፣ ገድል ማሳዘል፣ ቅባ ቅዱስ መቀባት፣ መገበሪያ መስፈር፣ ሰዎች ወደ ዋሻ ገብተው ከአምላካቸው ጋር የሚገናኙበት ድንግል ማርያምን የሚያገኙባት ትልቅ አገልግሎት ያለመሰልቸት የሁሉ ካህናት እንግዲህ ከ200 ካህን በላይ አለ። ይህ ሁሉ 200 ካህን ደሞዝ እየተከፈለው ከዛ ውጭ ደግሞ ልማት እያለማን ከልማቱ ደግሞ የቀጠለ ደግሞ ትንሽ ደግሞ በየባንኩም ነገ ልማት ስለምናለባ ይህ ሁሉ ስራ እየተሰራ ገዳማችን ላይ 24 ሰዓት እጅግ የሚደነቅ ብፁዕ አቡነ ቀለሜንጦስ ቡራኪያቸው ይብዛልንና በየጊዜው በቦታው ላይ የመጡ ህዝብን በማስተማር ህዝብን በመባረክ ቅዳሴ በመቀደስ በቦታው ላይ ሱባኤ በሚያስጨምር በገዳማችን ላይ ትልቅ አገልግሎት እያገለገሉ ይገኛሉና ይህ ሁሉ ግን ሊሆንና ሊሰራ የቻለው የእግዚአብሔር እጅ ስላለበት የእመቤታችን የድንግል ማርያም ፍቃዷ ስለሆነ የአባቶቻችን ድካም ልፋት ስላለ በተለይ የምዕመናኑ ወደ ገዳማቸው አይናቸውን በማዞር አስራታቸውን በመስጠት ለገዳሟ ልዩ ፍቅር በተለይ ወጣቱ ሰሚነሽን እጅግ ይወዷታል። ለምን? ታሪካቸው ስለተቀየረችላቸው። ብዙ ሰዎች ባልጋ መጥቶ ቆሞ ሄደዋል። ብዙ ሰዎች ከካንሰር ድነዋል። ብዙ በሱስ ውስጥ ያሉ ወጣቶች ህይወታቸው ተቀይሮ አሁን ስናይ ግማሹ ግቢ ይጸድጋል፣ ግማሹ አርማታ ይሰራልና የገዳማችን መለወጥ ትልቁ መንስኤ ይሄ ነው። አንድም ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል እንዳለ በልጅነቴ ነው እዚህ ቦታ የመጣሁት። አሁንም ያለሁት በወጣትነት ጊዜ ነው። ገና 33 አካባቢ ዓመቴ ነውና በዚህ ጊዜ አባቶቼ በሚሰጡኝ መመሪያ ብፁዕ አባታችን አቡነ ቀለሜንጦስ በሚሰጡት አባታዊ መመሪያ መሰረት ገዳሙን ያለመሰልቸት 24 ሰዓት ሙሉ ልማት እያለማን ካህናትን እያስተዳደርኩ ጸበልተኞቻችን እያስተዳደርኩ ገበሬውን እያስተዳደርኩ ዛሬ ጥቂት ነው። በተለይ ነገ ከዚህ በኋላ የምናለማው እጅግ ትልቅ ስራ ስለሆነ በተለይ በሀገር ውስጥም በውጭም ያላችሁ ይህን መርሃ ግብር የምትከታተሉ ምዕመናን የሰሚነሽ ኪዳነ ምሕረት ወዳጆች ትላንትና የምታደርጉትን ዛሬም በማድረግ ትላንትና የምትለግሱትን ዛሬም በመለገስ እናታችሁ ሰሚነሽ ከዚህ በላይ አመራ ደምቃ እንደምትገኝ ሁላችንም ባለ ተስፋዎች ነንና መምሪ ከዚህ በላይ ገና እንሰራለን ብለን እናስባለን። እግዚአብሔር ከሁላችን ጋር ይሁን። መልካም መምህራችን፣ ከዚህ በመቀጠል ሌላ ጥያቄያችን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም 40 ሌሊት የጾመው ጾም አለ እና እሱን አስመልክቶ ብዙ ህዝበ ክርስቲያን ወደዚህ እንደሚመጡም እርግጠኞች ነን። ብዙ ፍሰት ይኖራል። ያን አስመልክቶ ምናልባት ንስሐ ገብተው የሚመጡ ይኖራሉ፣ ንስሐም ሳይገቡ የሚመጡ ይኖራሉ። ይህን አስመልክቶ ንስሐ የገቡትን ቦታ በመስጠት ንስሐ ያልገቡትን ደግሞ ንስሐ እንዲገቡ በማድረግ ይህን ዝግጅት በምን መልኩ ተዘጋጅታችሁ እየጠበቃችሁ ትገኛላችሁ? ህዝበ ክርስቲያንን ስለ ጾሙ ስላለው ነገር በምን አስተምህሮ ስለ ቦታውስ ጉዳይ ማለትም የማረፊያው ጉዳይ በምን መልኩ ዝግጅታችሁን ጨርሳችሁ እየጠበቃችሁ ትገኛላችሁ? እሺ መምህር አመሰግናለሁኝ። አሁን እንግዲህ አብይ ጾም ነው። አብይ ጾም ደግሞ ማለት ክርስቶስ ራሱ የጾመው ከሰባቱ አጽዋማት አንዱ ስለሆነ በዚህ በአብይ ጾም ብዙ ሰዎች ወደ ገዳማትና አድባራት ይሄዳሉ። ሰዎች ወደኛ ገዳም ቢመጡ ገዳሟ የተዘጋጀችው ዝግጅት ምንድነው? በሚመጡበት መንገድ የገዳሟን እንደመጡ መጀመሪያ ላይ ቦታ ግቢ ይቀመጣሉ። ሰዎች ስብስብ አድርገን የገዳሙን ሕግና ስርዓት ካስተማርን በኋላ ቦታ እንሰጣለን። ሰዎች ወደኛ ቢመጡ በገዳሙ ላይ በቂ ማረፊያ፣ በቂ የመኪና ማቆሚያ፣ በተመሳሳይ መጸዳጃ ቤቶችም ምንም አይነት ገዳማችን ላይ የማረፊያ ችግር፣ የመጸዳጃ ችግር፣ የመኪና ማቆሚያ ችግር የለም። ሰዎች በማህበርም በግልም ቢመጡ ገዳማችን ላይ እንደመጡት እንደሚፈልጉት የእናታቸው ቤት ስለሆነ በሚመጡበት መንገድ የሚፈልጉትን አገልግሎት ማገልገል ይችላሉ። ሰዎች ቢመጡ ወደ ገዳማችን ላይ ቢሆን ሰው አንድ ሰው ወደ ገዳም ሲሄድ ራሱን ለንስሐ አዘጋጅቶ ለመምህረ ንስሐው ተናግሮ ጾም ስግደቱን ጨርሶ ወደ ገዳም ሲሄድ መልስ ለማግኘት ነው። ሆኖ ባይገኝ ግን ሰዎች ወደ ገዳም ሲመጡ አባቶቻችን በሳምንት አንድ ጊዜ ሁሉም ወደ 40-60 የሚሆኑ አባቶች ተመድበው ምዕመናን
ከዋዜማው በደንብ ገለጻ እናደርግና ንስሐ ስትገቡ ይሄ ነው፣ ንስሐ ማለት ደግሞ ይሄ ነው፣ መጸጸት ነው፣ መመለስ ነው የሚለውን ነገር በደንብ መረጃውን ከሰጠን በኋላ ጠዋት ላይ ኪዳን እንዳደረስን አባቶቻችን ግቢ ይቀመጣሉ። ንስሐ መግባት ለሚፈልግ ሰው ንስሐ እየሰጠን፣ መጽሐፈ ቄደር ለሚፈልግ ሰው መጽሐፈ ቄደር እያጠመቀን ማንኛውንም ከቤተ ክርስቲያኒቷ ማግኘት ያለባቸውን አገልግሎቶች ምዕመናን በሰፊው ማግኘት ይችላሉ። እኛ ገዳም ላይ ይህን ሁሉ ነገር ሲደረግ ሁሉ ነገር በነፃ ነው። ንስሐ ሲገባ በነፃ ሁሉ ነገር አገልግሎቱን በማንኛውም ነገር ማግኘት ይችላሉና ሰዎች ደግሞ ወደ ገዳም ሲመጡ ቢሆን ቢቻል እንደው ምዕመናን ይህን ሚዲያ የምትመለከቱ ሰው ወደ ገዳም ሲሄድ ከነሸከሙ መሄድ የለበትም። ከነ ኃጢአቱ ቢቻል እንደው ለንስሐ አባቱ ተናግሮ ንስሐውን ገብቶ ጾሙን ሰግዶ እንደው ፍቃድም እኮ ያስፈልጋል። አንዳንድ ጊዜ መምህር ንስሐው ጋር ወደ ገዳም ሊሄድ ነውና መምህር የምላርክ ንስሐ ስጡኝ የተጣላውን ሰው ይቅር ብሎ የነጠቀውን መልሶ ወደ ገዳም መሄድ ያለበትና ሰዎች በዚህ መልኩ ተዘጋጅተው ቢመጡ ገዳማችን 24 ሰዓት ሙሉ በተለይ ቅዳሜና እሁድን አስደግፎ ቅድም እንዳልኩት የዋሻ አገልግሎት፣ የጸሎት ምህላ፣ ሰፊ ወንጌል፣ ዝማሬ ሁሉ ነገር ገዳሟ ማድረግ ያለባትን ነገር ለምዕመናን አዘጋጅታ ትጠብቃለች። ሁላችሁም ወደ ገዳማችሁ ነውና ተደስታችሁ ተደርጎላችሁ ድንግል ማርያምን አግኝታችኋት ልመናችሁ ተሳክቶ የምትፈልጉት ነገር ሁሉ አግኝታችሁ ትመለሳላችሁና ይሄ ለመሆን ደግሞ የእግዚአብሔር ፈቃዱ ይሆኑላችሁ። እሺ መምህርዬ በጣም አመሰግናለሁ። ከዚህ በመቀጠል በመጨረሻ የምለው ነገር ቢኖር ከአብይ ጾም ሳምንት የካቲት 16 እመቤታችን ቃል ኪዳን የተቀበለችበት አብይ በዓል ነው። ታላቅ በዓል ነው። የእሷንም በዓል ምክንያት በማድረግ ብዙ ሕዝበ ክርስቲያን ይመጣሉ። ለእነሱም የምትሉት መልእክት እንዳጠቃላይ ለሕዝበ ክርስቲያን የምትሉት መልእክት ካለ እሱን አስተላልፈውልን። የካቲት 16 ያው ሁላችንም እንደምናውቀው እመቤታችን ከልጇ ከአምላኳ ቃል ኪዳን የተቀበለችበት ትልቁ በዓላችን ነው። በተለይ በሰሚነሽ ኪዳነ ምሕረት በልዩነት በድምቀት የሚከበርበት ብዙ ብፁዓን አባቶች ይመጣሉ። ብዙ ሰባኪያን ዘማሪያን ይመጣሉ። የወንጌል ድግስ ወይንም የወንጌል ሰፊ አገልግሎት ከዋዜማው ጀምሮ እንሰጣለን። ምዕመናን አጋጣሚ ዘንድሮ ደግሞ ሰኞ ቀን የዋለችውና በተለይ አርብ ቢመጡ የ3 ቀን ሱባኤ ይሆንላቸዋል። ሐሙስ ቢመጡ እንደዚሁ ይሆንላቸዋልና ቅዳሜና እሁድም መተው በተለይ ከቅዳሜ ጀምሮ ከአርብ ጀምሮ ሰፊ መርሃ ግብር በደጁ ላይ አዘጋጅተናል። ብዙ ሰባኪያን ብዙ ዘማሪያን በቦታው ጋብዘናል። ብዙ ሊቃነ ጳጳሳት ይመጣሉ። ከዋዜማው ጀምሮ ሰፊ አገልግሎት ስለሚኖረን ምዕመናን እንደው በተቻላችሁ መጠን በውጭም በሀገር ውስጥም ያላችሁ ቢቻል ቅዳሜ ካልተሻለ እሁድ መታችሁ የእናታችን የሰሚነሽ ኪዳነ ምሕረትን ዓመታዊ ክብረ በዓል በበረከት ወይንም በድምቀት ስለሚከበር ሁላችሁም በረከት እንድትቀበሉ ነው። የሚገርመው ታቦተ ሕጓ ከዚህ ከመንበረ ክብሯ ይነሳና ሾላ ወጋ ነው የሚሄደው። በድምቀት ነው የሚሄደው። ጸበልተኞች ሁሉ ያላቸውን ልብስ ያላቸውን ምንጣፍ ሁሉ እያነጠፉ በልዩነት ነው። አምናና ካቸምና ምናልባት አይተው ከሆነ መምህር እጅግ በድምቀት እጅግ በልዩነት ሰዎች ምንም እንኳን ስራ ሳይገድባቸው ምንም ነገር ሳይገድባቸው ለሰሚነሽ ኪዳነ ምሕረት ለክብረ በዓሏ ዋጋ ከፍለው ከወዲሁ በማስፈቀድ ከወዲሁ ስራ በማመቻቸት ከዋዜማው ጀምሮ ከእናታችን ከሰሚነሽ ኪዳነ ምሕረት በረከት ለማግኘት ብዙ ምዕመናን ወደ ገዳሟ ይመጣሉ። ምክንያቱም ያልተደረገላቸው ሰዎች የሉም። ልጅ የሌላቸው ልጅ አግኝተዋል። ጤና የጎደላቸውን ጤና እመቤታችን ድንግል ማርያም በሚፈልጉት ሁሉ የሰዎችን ችግር ወይንም ጉለታቸውን የምትሞላ ደግ እናት ስለሆነች የእመቤታችን ክብረ በዓል ሁላችሁም ድንግል ማርያም በምትፈቅደው መንገድ አገራችን ሰላም ነው። በቂ የመኪና ማቆሚያ፣ በቂ መጸዳጃ፣ በቂ ማረፊያ ሲጀመር በአገልግሎት ስለምናሳልፍ ማንም ሰው ወደ ገዳም ሲመጣ ገዳሙ ተቀብሎ በሚገባ ያስተናግዳቸዋል። በግልም መምጣት ትችላላችሁ፣ በማህበርም መምጣት ይችላሉ። ብዙ ሰዎች በብዙ ማህበራት እየተንገላቱ አንዳንድ ሰዎች ሮሮ ያቀርባሉ። ገዳሟ ራሷ ጉዞ አላት። መንገላታት እንደው ብዙ ነገር ይሄ ጫረታ ምናምን ያለው ነገር የሌለበት ብዙ ሰዎች አንዳንዴ በመኪና ጉዞ ያዘጋጁና ለማይታወቅ ቤተክርስቲያን ክርስቲያኖች ለማያውቁት 200 ዓመት እንደዚህ ጫረታ መንበር የለውም ታምረ ማርያም እየተባለ ሰዎች በጫረታ የተሰለቹበት ጊዜ ነው ያለነውና የገዳሙ ጉዞ እንዲህ ያለ ነገሮች የለው። ከስብከት ውጪ ከዝማሬ ውጪ ሰዎች በምንም ያለ ምንም ነገር ወደ ገዳማችን ቢመጡ
በረከት ያገኛሉ። ሰሚነሽን ታቋታላችሁ። ብዙ ሰዎች ተደርጎላቸዋል። ብዙ ሰዎች የሚዳታ ያላችሁና አውደ ምሕረት ላይ ቆማችሁ የመሰከራችሁ ላልሰማ ሰው በማሰማት በትልቅ ድምቀት የምናከብረው ዓመታዊ ክብረ በዓል ስለሆነ ገዳሟ በዚህ አጋጣሚ ለሁሉም ሕዝበ ክርስቲያን ጥሪ ታደርጋለች። መምህር እሺ መምህር ጊዜዎትን መስዋዕት አድርገው ከእኔ ጋር ስለቆዩ በጣም አመሰግናለሁ። ክብር ይስጥልኝ። እናመሰግናለን።